የወያኔውንም ድርበሽ እየተለጠለጥሽ ነው እንዴ? ለዛ ነው ወያኔው አልለጠለጥም ያለ። አረ ዝም ብለሽ እንደ አትለጠጥ ስንት ነገር አለ። አባላዛር አለ፣ አላዛር አለ፣ አቤኔዘር አለ፣ ስንት ነገር አለ። እንትን አለ አረ ተራ በፈጣሪ ስም ይማ치 ኮረና ፓርሰ ኢትዮጵያ ልጅ ምናምን ትጮጃለሽ ነው ምን አይቀልም። ሊጋችን አታዋርጂ ወራዳ። ማን ሲቲ ሊቨርፑልን ዴድፑል አረገው። ዴድፑል ማ አርሚ ሎስት ስዊሚንግ ፑል ማንን ሲማለ ሲቲ ደጋፊ መቀለጃ አረጋችሁን እኮ ማግባት አትችሉም። የተሰረዘባችሁ ፓስቶማ አሁን ኔክስት ጌም አናዘር ዋን እንደምንጠብቅ ይሄ መጀመሪያ ስለሆነ ባለፈው አቋርጠናል። we are back ምናምን ነገር አልሽ። ምን ባክሻት ነው? ባክሻት እኮ ነው የተሰጠ። ተለጠፍክ፣ ጀርባህን ሰበሩት። ከማን ሜትር በታች ነህ? ትክክለኛ ወላዳ እኔና አርጆላ ብቻ ነን። ኖርማል ወላዳ እኔ በማያገባኝ ለምን የሰው ይፎክርብኛል? እኔ እኮ አያገባኝም። አንተ ስለማትችል ነው የሚቀለድብኝ። እኔ ለምን አባወራ ምን አይነት አለጣጠፍ የተለጠፍከው? በልቅጠው እኮ ነው የለጠፉ። በልቅጠው ለጠፉ። አሁን ማን ነው አርሚ ሎስት ማን ፕሬስ ኮንፈረንስ ላይ መጣና ያበደ ሰበብ ጎሉ ቢገባ ጎሉ ባይሻርብ ኖሮ የጎሉ ቴምፖ ስለተቀየረ ማለት ይሄ ሰበብ ፑል ዴድ ፑል ነሽ። በቃ አንቺ ዴድ ፑል ቱ ነሽ። ምን አይነት ማረጅ አለ እሺ። ሃንግ ማኑ ራሱ ጠርቼ ማስቋጠሬ ማን ቶሎ ልውጣ። በቃ አንተ ሌላ ነገር እንዳትበላይ ቶሎ ልውጣ በቃ። ወይኔ በእናትህ ማን ሲቲ ይችላል፣ ዶኩ ይችላል። ላይቭ የነበረ ሰው እኔና አረርኪ ለሃንግማን እያስረዳ ነው ነበር። ዶኩ እንደሚችል አስመሰከረ። አስረድተነው ፈርስት ሃፍ እንደጨረስን ማለት ሰከንድ ሃፍ አስመሰከረ። ማለት በአሁኑ ሰዓት ቶፕ 3 ዊንገርስ ኢን ዘ ወርልድ ዶኩ ነው። እየተሳሳተ ራሱ ማለት የተሳሳተውን ብቻ አስበው ውስጥ ያውላ አሳስቶ ያውላ ቻንስ ክሪት ኤቭሪ ሲንግል ታይም ብራድሊን ህፃን ልጅ 19 ዓመት ያስመሰለ ዲቤክ። ይሄንን ቪዲዮ ሴቭ አድርጊው ትበቀኛለሽ። ይሄን ቪዲዮ ሴቭ አድርጊው። ዱቄት ይወርሰው ጎን ለጎን ሁለት ሊግ ለምን አጫውቱን ምናምን አልሽ? ጎን ለጎን ቻምፒየንሺፕ ጎን ለጎን ቻምፒየንሺፕ እና ካራባኦ ካፕ ትጫወቻለሽ። አንቺ ዱቄት ዘይ አርገም ዝም በይ። ቪዲዮ እንዳሰሪላ ቪዲዮ ሁላ እንዳሰሪ በቃ ጸጥ ነው ማለት አለብሽ። ሲቲ ያሸንፋል። ይሄ ማለት ነው ማሸነፍ አይደለም ስቴትመንት። እኛን ያስፈራሩን እግዚአብሔርን መላችሁ አርቴታን በግልጽ ነው የተናገሩት። ገባችሁ? አለንበት ታይትል ሬስ ውስጥ እኛ ነን። ሊቨርፑል የሚባል ክለብ ታይትል ሬስ ውስጥ የለም ብሎ እንደዚህ ጽፎባቸው ነው። በቃ ምንም ጥያቄ የለውም። ምን አይነት ዊን ነው? ሃላንድ ፔናልቲ ስቶ አገባባቸው መልሶ። ሊቨርፑል ጭራሽ አልተጫወቱ። ዶኩ ማለት ነው እንዴት ነው የሚችለው? እንዴ ብራድሊ ቪኒሲየስ ሎክ አድርጎታል ነበር እንዴ? ጠቆረበት፣ ይንደባለላል። ድንድር ያለ ሰው እንዲህ ምናምን ኤፌ ምን አይነት ኤፌ ነው ያገባው? እኔ እኮ ደነገጥኩ እኮ። እንደዚህ ይቻላል እንዴ? ሲቲ በጣም ነው የሚያስፈራው። በጣም ነው የሚያስፈራው። የእውነት እማልዋሻችሁ ማለት ነው። በጣም ነው የሚያስፈራው። ሊቨርፑል ጭራሽ አይችልም። እኔ አሁን ከዚህ በኋላ ከሊቨርፑል ላይ ያለኝን ነገር በሙሉ አንስቻለሁ። ገባችሁ? ትክክለኛ የዋንጫ ተፎካካሪያችን ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ሲከተላችሁ ያስፈራል። ገባችሁ? ከኔ በላይ ደግሞ ማንም አያውቅም ሲከተል እንደሚያስፈራው። እፈራዋለሁ ሲቲ። ከኢንተርናሽናል ብሬክ መልስ ደግሞ ተጫዋቾቼ ሲመለሱ እንዴት እንደምንጠፈጥፋችሁ ታያላችሁ። ነው የምናደርጋችሁ። እንዲህ በቀላሉማ አንፋታትም። ሼባው ተሸነፈ። ድሮስ ላይ ሸነፈ ነው። ለሁሉም እየሰጠ እየመጣ ለኛ ሊከለክል ለምንድን ነው የሚከለክለው? ለምንድን ነው የሚከለክለው? አይከለክልም እንዴ! ምን አይነት ፔፕ! እኔ እግዚአብሔርን ነው የምላችሁ ባክ ፎርም ላይ እያስተካከልክ ያለው ስራ እንዴ! እኔ ቃል ያጠረኝ እኔ እስካሁን እንደዚህ የሮበን ዲያዝ ነው የግቫርዲዮል ጥምረት እንዴት ሃው ምንም እኮ ሙከራ የለ። አንድ ሙከራ ነው ስሞስ ላይ የሞከረው። ሌላው እኮ እንዳለ ምንም ነገር የለም እንዴ! ዶኩ ምን አይነት ፐርፎርማንስ ነው የምታሳየው አንተ? ብራድሊና ግራቨንበርችን አስቁመህ ታልፋለህ። ብራድሊና ኮናቴን አስቁመህ ኮናቴማ ተውት የለም አስቁመህ ማለት እንዲያረገ ነው ያልፈው። ልጁ ምን ለማድረግ ድሮ እኮ ይችላል፣ ግን አሁን ምን አይነት እንጂ ፍላይ እኮ ነው ያለው በረኛው። ሃላንድ ራሱ ንቀት ነው አንድ ጎል አግብቶ የሚወጣው። በቃ አረሳሳ ፔናልቲውን ምንድን አሁን እኮ ሃላንድ አንድ ጎል አስቆጠረ፣ ለእኛ ይደብረናል። 3 ጎል 2 ጎል ማስቆጠር አለብን። ሊቨርፑል ምን የት ገባ? ክሎፕ የክሎፕ ቡድን የስሎት ቡድን የት ገባ? ሌላው ስለ ኦፍሳይዱ ነው ማለት ነው። ኦፍሳይዱ ማለት አዲስ ሩል ወጥቷል። ሩል 11 የሚለን አንብቡት ማለት ነው። እኔ ቪዲዮ እንዳይረዝም የወረደ ፐርፎርማንስ የወረደ በቃ ወኛቱ ሲጀመር የዛሬውን 3 ነጥብ ሲቲ 1.5 ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ። ምን አይነት ዳኝነት ነው? እንዴት ነው የሮበርት ሰንኳስ የሚያሽረው?
በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ ፔናልቲውን አዳንን። ምንድን ነው እየተካሄደ ያለው? ምንድን ነው ኦን ታርጌት መሞከር? 70 ምናምን እንጠብቅ። እኔ ቪዲዮ ቀድሜ ቪዲዮ ስሰራ ነው ማይሳካለት ቪዲዮ አልሰራውም። ያው ነው እንዴት እንደሚያስጠላ እር ነው ያልኩት። እንደዚህ አትጮቱ። አረ ለቡድኑ ክብር ይኑራችሁ። ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው። ገንዘብ ምንም እንደማያመጣ አይተውት እንዳትስቁ። ቪዲዮ ለመስራት ያክል ነው የመጣሁት። ሁላችሁም ጋይስ ቃራ ቤት ላይ ከ100 ብር ጀምሮ ዲፖዚት ታረጉ። ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ አንድ ዕጣ ያገኛሉ። ተደጋጋሚ ዲፖዚት ባደረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ። የሚያሸልመው ደግሞ 1 ሚሊዮን ብር ነው። ዕጣው ህዳር 30 ይወጣል። ሁላችሁም በቃራ ቤት ላይ ተዝናኑ። ይመቻችሁ። ወይ ቢሬ ምን ይባላል ደግሞ ይሄ? አሬ ነው እንደምተረጋጋ እንዴ! አረ ወገን ምን አርጉ ነው የሚለው እንዴ? አንድ ፔናልቲ እኮ ነው ሳተው። ፔናልቲ ሳተ መልሶ ጎል አገባ። በእውነት እኔ ጠርጥሬ ነበር ፔናልቲ ሲስት ራሱ እኔ አልጨፍርኩም። ምክንያቱም ልጁ ሶስት ነው። ድጋሚ ጎል እንደሚያገባ አውቋል እንዴ! ይኸው አገባና መጥቶ እንዴ በጫማ ጠጥ እንዴ! ኦዲየንስ አይከበርም እንዴ ወገን? ምን አይነት ሰይጣን የሆነ ተጫዋች እንደሆነ ደግሞ ሰው ምንም ፍራስትሬት አያደርግም። ፔናልቲ ስጡ ምንም አይመስለው ሰው በቃ እንደገና እንደ አዲስ ተነስቶ ሌላ ጎል ማስቆጠር እንደሚችል ይሰማሃል እኮ። የሰው ልጅ እኮ ጎል ስትስት ይሰማሃል። ይህ ግን የሰው ልጅ አይደለም። እኔ ሮቦት ነው ብያቸዋለሁ ከዚህ በፊት። እንደዛ ነው የሚሆነው እንጂ ምንም እኮ የሳት ራሱ አይመስልም እኮ። በቃ በደቂቃዎች ልዩነት ወስዶ በቴሳ ቀረቀሩ። ደግሞ እኮ መጥቶ ያሳየን የጫማ ጥፊ እንጂ የለም። እየተከባበርን ደግሞ እየተከባበርን ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? አንተ ምንድን አይደብርህም? የስንቱ ቅስም ነው የምትሰብረው? ግን እናንተ ሰውዬ አቆም እንዴ! ጎል ማግባት እንደዚህ ቀላል ነው እንዴ? ፔናልቲ ሳተ ብዬ ተደሳስቼ ሳልጨርስ የሚገርም ቴስታ ተስፋ ቆረጥኩ። በቃ አንገቴን ነው ድፍት ያደረኩ። ሊቨርፑሎች እናንተ ቀይሽም ያላችሁ ቀይሽሞች፣ ቀይሽም አይገልጻችሁም። እንደ ትንሽ ቡድን ነው የምትጫወቱት። እንደ ትንሽ ቡድን አሯሯጣችሁ ድርሽ እንዳትሉ፣ ሁለተኛ ዋንጫ ምናምን ብላችሁ እንዳታስቡ ብለውን ያሯሯጣችሁ። ልንቋጥር አንድ የገባ ነው ቢያንስ እንደው ትንሽ እስከ 70 እንኳን አታስጠብቁንም። ፈርስት ሃፍ 2-0 ወይ ሊቨርፑሎች እንዳይደብራችሁ፣ ዛሬ እንዳይደብራችሁ። ይሄ ዶኩ የሚባል ዛሬ በተጫዋቾቻችሁ ሳይሆን መያዝ የነበረበት ለፖሊስ ደውላችሁ ጠቁማችሁ አሳስራችሁ ነበር ማስወሰድ የነበረባችሁ። እንዴ ምንድን ፍዳችሁን አበላችሁ? ፌንት ለሁለት አትጠጉትም? ምን አይነት ተጫዋች ነው? ሙልጭ የሆነ ሰው ማለት ማትይዙ በቃ እንዲህ ስትይዙት ሙልጭ የሚያደርጋችሁ ነገር የለም። እንደሱ አይነት ሰው ነው። ይችላል በጣም በእውነት ነው ማለት ማን ኦፍ ዘ ማች ማን እንደሆነ አላውቅም። እስቲ ካወቃችሁ ኮሜንት ሴክሽን ላይ አሳውቁኝ። እኔ ቪዲዮ ሲሰራ እስካሁን አታውቁም። የኔ ምርጡ ማን ኦፍ ዘ ማች ዛሬ ዶኩ ነው። ትችላለህ። ይሄ ቤልጂየማዊ ድንቅ ተጫዋች ነው። ማን ይችላል? ሽቦ እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው ለኔ ሰው ነው የምትከለኪኝ። ይሄ ነው መከልከል። ለጥፌን ይጣልኩሽ ከየት ማለት ነው ዛሬ ከስንት ጋር አርሰናል ደጋፊ አፍ እንደወጣኝ ብታቅ ማለት ነው የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው። ምን አይነት ማለት ነው የባክ ፎርማቸው የተስተካከለው በቃ ስራ ማለት ነው። ሃላንድ ንቀት ነው አንድ ጎል አድርጎ እንደዚህ የሚወጣው ማለት ነው። እንችላለን፣ ሁሌም እንችላለን። ሚዜ ተዘጋጂ አርሰናል